የአፍሪካ የፖለቲካ ትኩሳት ማዕከል የሆነች በመጣችው ናይሮቢ ከተማ የሰማያዊ ብሩህነት በታላላቅ መሪዎች ግርማ ተሸፍኗል። በኬንያና በፈረንሳይ የጋራ አዘጋጅነት የተጠራው አፍሪካ ፎርዋርድ ጉባኤ ለአህጉሪቱ የተሻለ ተስፋን ለመነጋገር ቢሰየምም የዓለምን ሚዲያና የማህበራዊ ገጾችን ትኩረት የሳበው ግን ሌላ ድብቅ ድራማ ነበር። ካሜራዎች በክፍሉ ውስጥ ሲንሸራሸሩ የሁለት ግዙፍ ሀገራት መሪዎች አቀማመጥ ላይ ለረጅም ሰኮንዶች አረፉ። በኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አሊና በግብፁ ፕሬዝዳንት አብዱል ፈታህ አልሲሲ መካከል ያለው የአምስት ሰዎች ያህል ርቀት እንዲሁ በአጋጣሚ የተከሰተ መቀመጫ ማጣት አልነበረም። እሱ የዘመናት የታሪክ ቁርሾ፣ የዲፕሎማሲ ንትርክና የጂኦፖለቲካዊ ሽኩቻ ውጤት የሆነ ፕሮቶኮላዊ ግንብ ነው። በዓለም አቀፍ ዲፕሎማሲ ውስጥ አጋጣሚ የሚባል ነገር የለም። በተለይም እንደ ናይሮቢው አይነት መሪዎች በሚሰበሰቡበት መድረክ የመቀመጫ ዝግጅት የራሱ የሆነ ትርጉም አለው። የዲፕሎማሲ ጥናቶች እንደሚያሳዩት ሁለት መሪዎች ተቀራርበው እንዲቀመጡ ሲደረጉ የሁለቱ ሀገራት ግንኙነት ጤናማ መሆኑን ለዓለም ለማሳየት ነው። በተቃራኒው ደግሞ በመካከላቸው ሌሎች መሪዎች እንዲገቡ ሲደረግ ወይ በሁለቱ መካከል ያለው ውጥረት ገና አልረገበም ወይም ደግሞ ንግግር ለማድረግ ምቹ ጊዜ አይደለም የሚል መልእክት ይተላለፋል። በናይሮቢው አዳራሽ በአብይ አህመድ አሊና በአልሲሲ መካከል የታዩት አምስት መሪዎች እንደ መሸጎጫ አሊያም በፈር ዞን ያገለግሉ ይመስላሉ። በመካከላቸው ያለው የርቀት ስፋት የሁለቱን ሀገራት ወቅታዊ ግንኙነት ፍንትው አድርጎ ያሳያል። አምስት ወንበሮች፣ አምስት የዲፕሎማሲ ማገጃዎች መሆናቸው ነው። ይህ ምስል በማህበራዊ ትስስር ገጾች ሲሰራጭ የተሰጡ አስተያየቶችም የሁለቱን ሀገራት የህዝብ ስሜት ፍንትው አድርገው አሳይተዋል። አንድ ኢትዮጵያዊ አስተያየት ሰጪ በቁጭ ሲናገሩ እኔ በሆንማ የትም ቢቀመጥ ጥርሱን ሳላወልቀው አልመለስም ነበር ማለታቸው በሁለቱ ሀገራት ህዝቦች መካከል ያለው የቃላት ጦርነትና የቆየው ቁርሾ ምን ያህል ጥልቅ መሆኑን የሚጠቁም ነው። የኢትዮጵያና የግብጽ ግንኙነት ዛሬ የተጀመረ አይደለም። የታሪክ መጽሐፍት እንደሚነግሩን ግንኙነታቸው ከመጽሐፍ ቅዱስ ዘመን ከዘፍጥረት ታሪክ ጋር የተቆራኘ ነው። ግብጽ የአባይ ስጦታ እንደሆነች ሄሮዶተስ ቢመሰክርም የኢትዮጵያ ነገስታት ግን ሁልጊዜም የአባይ ባለቤት መሆናቸውን በደብዳቤዎቻቸው ያስታውሱ ነበር። በመካከለኛው ዘመን የነበረው ግንኙነት በሃይማኖት የተሳሰረ ሆኖ ተጽፏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳትን ከእስክንድሪያ ታስመጣ በነበረበት ጊዜ ግንኙነቱ የፍቅርና የጉርብትና ይመስል ነበር። ሆኖም ግን ያ የሃይማኖት ክር ሳይቀር በውሃው ፖለቲካ ይጠለፍ ነበር። የኢትዮጵያ ነገስታት ውሃውን ከገደቡት ግብጽ በረሃ እንደምትሆን ያስጠነቅቁ ነበር። ይህ ታሪካዊ ትረካ ዛሬ ወደ ታላቁ የኢትዮጵያ ህዳሴ ግድብ ተቀይሯል። የአብይ አህመድ አሊ አስተዳደር ግድቡን የሉዓላዊነትና የልማት ምልክት ሲያደርገው፣ ለአልሲሲ ግብጽ ግን ይህ ግድብ የህልውና ስጋት ነው። ናይሮቢ ላይ የታየው ያ አምስት ወንበር ርቀት በዚህ የግድብ ውዝግብ ሳቢያ የሻከረው ዲፕሎማሲ ውጤት ነው። ወደ ኋላ መለስ ብለን የ2018ቱን የካይሮ ጉብኝት እናስታውስ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በወጡ ሰሞን ካይሮ ሄደው ፕሬዝዳንት አልሲሲን ሲያገኟቸው የነበረው መንፈስ ከዛሬው ፍጹም የተለየ ነበር። በወቅቱ ጠቅላይ ሚኒስትር አብይ አህመድ አሊ በአረብኛ ቋንቋ ወላሂ ወላሂ እያሉ በግብጽ ህዝብ ላይ ጉዳት እንደማያደርሱ ሲምሉ አልሲሲ በፈገግታ ሲቀበሏቸው የታየበት ትዕይንት ለብዙዎች አዲስ የዲፕሎማሲ ንጋት መስሎ ነበር። የሁለቱ መሪዎች እቅፍና ሳቅ በሚዲያ ተጠቃሚዎች ዘንድ ትልቅ ተስፋን ጭሮ ነበር። ሆኖም ዲፕሎማሲ በፈገግታ ብቻ አይመራም። ግድቡ ውሃ መያዝ ሲጀምር፣ የንግግር ጠረጴዛዎች ሲበታተኑና ሁለቱም ሀገራት ወደ ዓለም አቀፍ የጸጥታው ምክር ቤት አቤቱታቸውን ይዘው ሲሄዱ ያ የካይሮ ወላሂ በናይሮቢው ዝምታ ተተካ። ዛሬ በናይሮቢ የታየው ቅዝቃዜ ከ6 ዓመታት በፊት የነበረው ሙቀት እንደጠፋ ማሳያ ነው። በናይሮቢ ጉባኤ ላይ ፖል ካጋሜ እና አማኑኤል ማክሮን መገኘታቸው ሌላ ትርጉም አለው። ኬንያ በፕሬዝዳንት ዊሊያም ሩቶ አማካኝነት የአፍሪካ መካከለኛ ኃይል ወይም ሚድል ፓወር ለመሆን እየጣረች ባለችበት በዚህ ጊዜ እንዲህ ያሉ ጉባኤዎችን ማስተናገዷ ቀጣናዊ ተሰሚነቷን ይጨምረዋል። ግብጽና ኢትዮጵያ ደግሞ በሶማሊያ ጉዳይ፣ በሱዳን ጦርነትና በቀይ ባህር ፖለቲካ ላይ ያላቸው አቋም እጅግ የተራራቀ ነው። ግብጽ ከሶማሊያ ጋር የጦር ስምምነት ስታደርግ ኢትዮጵያ ደግሞ ከሶማሊላንድ ጋር የመግባቢያ ስምምነት ተፈራርማለች። ይህ ደግሞ በናይሮቢው አዳራሽ ውስጥ በመሪዎቹ መካከል ለነበረው የአየር ግፊት ተጨማሪ ምክንያት ነው። በሁለቱ ሀገራት ሶሻል ሚዲያ ተጠቃሚዎች መካከል ያለው ጦርነት ከመሪዎቹ የዲፕሎማሲ ንትርክ በላይ የጦፈ ነው። እኔ በወን ጥርሱን ሳላወልቀው አልመለስም የሚለው መሰል የዲጂታል ዘመን አስተያየቶች በህዝቦች መካከል ያለውን የብሔርተኝነት ስሜትና የቁጭት ልክ የሚያሳዩ ናቸው። ነገር ግን በዲፕሎማሲው ዓለም የበላይነት የሚከናወነው በቡጢ ሳይሆን በብልሃት ነው። ኢትዮጵያ ግድቡን በመገንባትና ውሃውን በመያዝ ተጨባጭ እውነታ ፋክት ኦን ዘ ግራውንድ ስትፈጥር፣ ግብጽ ደግሞ በዓለም አቀፍ መድረኮች ጫና በመፍጠር ዲፕሎማሲያዊ ጥርሷን ለማሳየት ትሞክራለች። እነሆ ያ የአምስት ወንበር ርቀት አንድ ቀን ይጠፋ ይሆናል። አባይ ለዘመናት በሁለቱ ሀገራት መካከል እንደ ድልድይም አሊያም እንደ ግድግዳም ሲያገለግል ኖሯል። ናይሮቢ ላይ የታየው የአብይና የአልሲሲ አቀማመጥ የዛሬው አፍሪካ እውነታ ነው። ፊት ለፊት ባይጋጩም ጀርባቸውን ሰጥተው መለያየት ግን አይችሉም።
ምክንያቱም የትም ቢቀመጡ የትም ቢደበቁ በመካከላቸው የሚፈሰው ታላቁ አባይ ሁለቱንም ወደ አንድ የጋራ ጣፋንታ ይጎትታቸዋል። ዛሬ በናይሮቢ የታየው የፕሮቶኮል ርቀት ነገ በድርድር ጠረጴዛ ወደ መቀራረብ ይለወጣል ወይስ ወደ ሰፊ ገደል? ለጊዜው ግን አምስቱ መሪዎች በመካከላቸው ሆነው የሁለቱን አንበሶች ትንፋሽ እያረገቡ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ አሊን እርሶ ምን ያህል ያውቋቸዋል? እኛ ዛሬ ስለሳቸው ለመናገር አልተዘጋጀንም። ስለ ሲሲ ግን እነሆ የትም ያልተሰሙ ሐቆችን መርቅላችሁ። ሙሉ ስማቸው አብደል ፈታህ ሰይድ ሁሴን ካሊል ኤልሲሲ ነው። በህዳር ወር 1947 ዓ.ም ጋማሊያ በምትባል የካይሮ ተጎራባች ከተማ ተወልደዋል። ዛሬ የ68 ዓመት አዛውንት ናቸው። ወታደር ስለሆኑ ያስታውቅባቸውም እንጂ 70 ዓመት ሊደፍኑ 2 ዓመታት የቀሯቸው አሮጌ ናቸው። ከግብፃውያን ወታደራዊ አካዳሚ በ1969 ዓ.ም ተመርቀዋል። የውትድርና ደረጃዎችን በ10 ዓመታት ውስጥ ተጉዘው አባይን የደፈሩት የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ አስረስ ባረፉበት 2004 ዓ.ም የመከላከያ ሚኒስትር ሆነዋል። ያኔ ሁሉንም በግብፅ ምድር የታጠቁ ኃይሎች የሚያዟቸው አብዱል ፈታህ አልሲሲ የተባሉ ግብፃዊ ነበሩ። በአንድ ዓመት ውስጥ ሐምሌ 2005ን ጠብቀው በፕሬዝዳንት መሐመድ ሙርሲ ላይ አመጾችን በማቀጣጠል መፈንቅለ መንግስት አደረጉ። ወዲያው የዝነኛው የሙስሊም ወንድማማቾች ፓርቲና የመሐመድ ሙርሲ ደጋፊዎች በሲሲ ተቃራኒ ቆመው ነበር። ብረት አንስተው ደፈጠጧቸው። ሂማን ራይትስ ዎች የሲሲ ተግባር የሰብአዊ መብት ጥሰት ነው ብሎ መዝግቦታል። የፈርዖኖቹ አልጋ ወራሽ ግን የሚሰሙ አልሆኑም። በመፈንቅለ መንግስት የያዙትን ስልጣን ለማጽናት ሙርሲን በፈነቀሉ በዓመታቸው 2006 ዓ.ም ላይ የስሙላ የተባለ ምርጫ አካሂደዋል። ከመቶ የግብፅ ህዝብ 97ቱ መርጦኛል ብለው እነ ሜነስ እነ ክሊዮፓትራ በተዘባነኑበት የግብፃውያን ዙፋን ላይ ቀጥለዋል። ተንታኞች ወታደሩን የግብፅ ፕሬዝዳንት አብዱል ፈታህ አልሲሲን የተዋጣለት አምባገነን ሲሉ ነው የሚጠሯቸው። ያም ሆኖ ግን አብዱል ፈታህ አልሲሲ ባለፉት 12 የስልጣን ዓመቶቻቸው ለግብፅ አዲስ ዋና ከተማና ከ4400 ኪሎ ሜትር በላይ መንገድ ሰጥተዋታል። ያም ሆኖ ግብፃውያን በዘጸአት ከስማቸው ጋር ተያይዞ የተጠቀሰውን ሄሮዶተስ የህይወታቸው መሰረት ብሎ የገለጸውን ቀሳውስታቸው በሴራና በሰነድ ሲያስጠብቁት ኖረዋል የሚባልለትን አባይ የተባለ ወንዝ ከኢትዮጵያ መከላከል አልተሳካላቸውም። የታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ በተጣለ በዓመቱ መከላከያውን መምራት የጀመሩት በሁለተኛ ዓመቱ ራሷን ግብፅን የመሩ ሲሲ አይናቸው እያየ ባሳለፍነው መስከረም በአባይ ግድብ ላይ ሪባን ተቆርጧል። እናም እንደ ሙሴቬኒ ካሉ አሮጌ መሪዎች ጋር ሳይቀር እየተገናኙ በድጋሚ ለግብፃውያን ማረጋገጥ የምፈልገው 105 ሚሊዮን ዜጎቻችንና 10 ሚሊዮን የሚሆኑ በሀገራችን ያሉ እንግዶቻችን በህይወት የሚያቆየውን ውሃ እንዲነካ ፈጽሞ እንደማንፈቅድ ነው ማለት ያዘወትራሉ። አቢቹ ይህን ሲሰሙ ፈገግ እንዳሉባቸው ይገመታል። እናንተ ምን ትላላችሁ? ሰናይ ጊዜ